ወደ መጀመሪያው ዜና እንለፍ። በመጀመሪያው ዜናችን የአሜሪካ የውጭ ጉዳይ ሚኒስትር በህወሓት ከፍተኛ አመራሮችና በቅርብ ቤተሰብ አባሎቻቸው ላይ የቪዛ እቀባ መጣሉን አስታውቋል። የኢትዮጵያ ሪፖርተር ጋዜጣ እንደዘገበው እቀባው የተጣለው በትግራይ ክልል የሰላም ሂደቱን ያደናቀፉ የጸጥታ ኃይሎች ግጭት በመቀስቀሳቸው እንደሆነ ተገልጿል። በሌላ በኩል ለብሔራዊ ምክክር አስተባባሪዎች የሚሰጥ የ7 ቀናት የክህሎት ማዳበሪያ ስልጠና ዛሬ በይፋ ተጀምሯል። የኢትዮጵያ ዜና አገልግሎት እንደዘገበው ይህ ስልጠና በሚቀጥለው ወር ለሚካሄደውና 4000 ተወካዮች ለሚሳተፉበት ሀገራዊ ጉባኤ ትልቅ ዝግጅት ነው ተብሏል። የኢቢሲ ዘገባ ደግሞ ዛሬ ጠቅላይ ሚኒስትር አብይ አህመድ የዘንድሮን ክረምት የበጎ ፈቃድ ዘመቻ በይፋ አስጀምረዋል። በዚህ መርሃ ግብር ባለፉት ዓመታት 35000 የቅድመ መደበኛ ትምህርት ቤቶች መገንባታቸውም ተጠቅሷል። በዓለም አቀፍ ዜናዎቻችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም የሚያስችል ታሪካዊ የሰላም ስምምነት በፈረንሳይ ቬርሳይ ቤተመንግስት ተፈራርመዋል። አልጀዚራ እንደዘገበው ይህ ባለ 14 ነጥብ ስምምነት ኢራን የሆርሙዝ ስትሬት የባህር በርን ወዲያውኑ እንድትከፍትና አሜሪካ በበኩሏ የጣለችውን የባህር እገዳ እንድታነሳ የሚያስገድድ ነው። ሆኖም ትራምፕ ስምምነቱ ጊዜያዊ ማዕቀፍ መሆኑና በሚቀጥሉ 60 ቀናት ውስጥ የኢራን ኒውክሌር መርሃ ግብር ላይ የመጨረሻ ውሳኔ ካልተደረሰ አሜሪካ ወደ ጥቃቷ እንደምትመለስ አስጠንቅቀዋል። ወደ ሩሲያና ዩክሬን ጦርነት ስናመራ ዩክሬን በታሪኳ ከፍተኛ የተባለውን የድሮን ጥቃት በሩሲያ መዲና ሞስኮ ላይ ሰንዝራለች። ዘጋርዲያን ጋዜጣ እንደዘገበው በጥቃቱ በሞስኮ የሚገኝ አንድ ግዙፍ የነዳጅ ማጣሪያ ፋብሪካ በከፍተኛ ሁኔታ እየነደደ ሲሆን በከተማ ያሉ 4 ዋና የአውሮፕላን ማረፊያዎች በረራቸውን ሙሉ በሙሉ ለማቋረጥ ተገደዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በፈረንሳይ ከትራምፕ ጋር በተገናኙበት ወቅት ዩክሬን የምትነድ ከሆነ ሞስኮም ትነዳለች ሲሉ ማስጠንቀቂያ ሰጥተዋል። በመጨረሻ በሄይቲ ባለው መጠነ ሰፊ የወንበዴዎች ጥቃትና ሁከት ምክንያት ከ1.5 ሚሊዮን በላይ ዜጎች ከመኖሪያ ቤታቸው መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። ሲኤንኤን እንደዘገበው የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በሀገሪቱ ዋና ከተማ ፖርት ፕሪንስ ባደረጉት ጉብኝት የዓለም ማህበረሰብ ለሄይቲ ህዝብ እያሳየ ያለው ቸልተኝነት ትልቅ የታሪክ ጠባሳ መሆኑን ገልጸው በአስቸኳይ የሰላም አስከባሪ ኃይል እንዲሰማራ ጠይቀዋል። የዛሬዎቹ አበይት ዜናዎቻችን እነዚህ ነበሩ። ስለ መረጃዎቹ ያላችሁን አስተያየት በኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ ቤተሰብ ስለሆናችሁ እናመሰግናለን። ነገ በሌላ ዜና እስከምንገናኝ ሰላም ቆዩ።